የቡራዩ ጭፍጨፋ ጉዳይ ነው። የቡራዩ ጭፍጨፋ ያልን ልንናገር የተዘጋጀ ነው። ከሰፕተምበር 12 እስከ ሰፕተምበር 17 በቡራዩ ከተማና ቡራዩ አካባቢ የደረሰውን ግድያና የሰዎች መፈናቀል ከዛም ደግሞ ብዙ ሰዎች የቆሰሉበት ከዛ ተከትሎ ሰልፍ ተወጥቶ እንደገና በሰልፉም ላይ ሰዎች የተገደሉበት በአዲስ አበባ ከተማም ጭምር ሰዎች ግጭት ውስጥ ገብተው ብዙ ሰዎች የተገደሉበት ብዙ ቢዝነስ የተዘረፈበት ሁኔታ ነው። ያንን ነው የቡራዩ ጭፍጨፋ ስንል ግልጽነት እንዲኖረው የምንናገረው ነገር ያንን ማለታችን። ስለዚህ በዛ ጉዳይ ላይ ነው የምናወራው። መጀመሪያ ኮንቴክስቱን እናስታውሳችሁ። ፖለቲካዊ ዳራው ምን ነበር፣ እዛን ጊዜ ምንድነው ሲካሄድ የነበረውን የሚለውን በሰፊው የሚታወቅ በሚዲያ አውታሮች የተሰማ ሁሉም ሰው የሚያውቀውን ትላልቅ ኢቨንቶችን እናስታውሳቸዋለን። ሰፕተምበር 9 ላይ ግንቦት 7 ከአስመራ ተነስቶ አዲስ አበባ ገባ፣ አቀባበል ተደረገለት። ያ ነገር ከሞላ ገደል በሰላም የተፈጸመ ጉዳይ ነው። ሰፕተምበር 15 ላይ በጃልዳውድ ኢብሳ የሚመራ የኦነግ ልኡካን ቡድን ከአስመራ ተነስተው እነሱም አዲስ አበባ ገቡ። ሰፕተምበር 15 ማለት ነው። ነገር ግን ከሰፕተምበር 12 ጀምሮ ኦነግ ከመግባቱ ከ3 ቀን አስቀድሞ ቡራዩ ከተማና ቡራዩ ከተማ አካባቢ ግጭቶች ነበሩ። ሰዎች ገና ኦነግ ሳይገባ በፊት 2 የኦሮሞ ተወላጆች ቡራዩ ላይ ተገለው ነበረ። ባንዲራ መስቀልና ማውረድ በሚል ጭቅጭቅ ተፈጥሮ ማለት ነው። የሰው ህይወት ጠፍቷል። ከዛ ከሰፕተምበር 12 እስከ ሰፕተምበር 15 ማለት ኦነግ ከመግባቱ ከ3 ቀን አስቀድሞ እስከ ኦነግ የገባበት ቀን ድረስ ሰላም አልነበረም ማለት ነው። ከቡራዩ እስከ አዲስ አበባ ድረስ ብዙ ችግሮች ነበሩ። የሚያሳፍር የሚያሸማቅቅ ብዙ ግጭቶች ተፈጥረዋል። ከዛ በመቀጠል ሰፕተምበር 15 ላይ ቡራዩ ላይ ጥቃት ደርሶ ብዙ ሰዎች ተገደሉ። ከ25 በላይ ዜጎች ተገደሉ። አብዛኞቹ የጋሞ ተወላጆች ሲሆኑ ጥቂቶቹ የኦሮሞ ተወላጆች ናቸው። ነገር ግን ኦነግ አዲስ አበባ የገባበት ቀን ሰፕተምበር 15 ብዙ ግጭቶች ደርሶ የኦሮሞ ተወላጆችም ከተማ ውስጥ ብዙ ሰዎች ተገለዋል። ከ30 በላይ ወጣቶች ተገለዋል። አዲስ አበባ ከተማ ውስጥ ብዙ ቢዝነሶች ተዘርፈዋል። አሁን የዚህ ጉዳይ የግድያ፣ የማክሰል፣ የመዝረፍ፣ የግጭት ባለቤቱ ማን እንደሆነ ከማስረጃ ጋር ልነግራችሁ ነው የቀረብነው። እስኪ ምልኬሳ መጀመሪያ ማን ምን አረገ፣ የቡራዩ ጭፍጨፋ እንዴት ተፈጸመ የሚለውን ሳናይ በፊት ፖለቲካዊ ዳራው ላይ እኔ ያልተናገርኩት ሚስ ያረኩት ነገር ካለ ሰው እንዲረዳው ለማስታወስም እንዲመች እስኪ ፖለቲካዊ ዳራውን ምታስታውሰውን ያክላል። እሺ ኢታና አመሰግናለሁ። ብዙ ነገር ብለሃል። እኔ በዛን ጊዜ እንግዲህ የኦሮሚያ ወጣቶችና ስፖርት ቢሮ ኃላፊ ነበርኩኝ። በዛን ጊዜ የኦሮሚያ ክልል ካቢኔ አባል ነበርኩኝ። አለቃዬ ለማ መገርሳ ነበር በዛን ጊዜ። በዛን ዕለት አይ ቲንክ እነ ኦኔግ የገቡ ባሉበት ጊዜ ኦህዴድ ጅማ ላይ 9ኛ ጉባኤውን እያዘጋጀ ነበር። የጅማ 9ኛው የኦህዴድ ጉባኤ እየተዘጋጀ ነበር። የቡራዩ ጭፍጨፋ ሲካሄድ አብይ ዩኤኢ ነበር። ቀጥታ ከዛ እንደመጣ ቡራዩ ሄደ። እኛ አብዛኞቻችን ጅማ ገብተናል። ለድርጅታዊ ጉባኤ ነው ሽርጉድ የሚባለው። ማንም ሰው እንደዚህ አይነት ይፈጠራል ተብሎ አልተገመተም። እንግዲህ የሰማነው የቡራዩን ጭፍጨፋ ነው። በበኩሌ የሰማሁት ጅማ ሁኜ ነው። ጅማ የ9ኛው የኦህዴድ ጉባኤ ለመሳተፍ እዛ ሂጄ
በቴሌቪዥን በምናምን ነው የሰማሁት። ስለዚህ አሁን አንደኛ ፖለቲካዊ ኮንቴክስቱን ዳራውን ስናይ የጅማ ጉባኤ ላይ ነው ይሄ ነገር የተከሰተው። የጅማ ጉባኤ ስለዚህ ለማ ከአዲስ አበባ አልወጣም፣ ወደ ጅማ አልመጣም። አዲስ አበባ ላይ ሆኖ ይሄንን ነገር ማኔጅ እንዲያደርግ ተደረገ። የጉባኤውን ጉዳይ ለነ አዲሱ አረጋ ለነ ሽመልስ አብዲሳና ለብርሃኑ ጸጋዬ ነው እነሱ ናቸው ቢሮ ውስጥ ጨርሶ ወደ ጅማ እንዲሄዱ የተደረገው። በኋላ ነው እንግዲህ ይሄንን ያወቅነው። ኦፍ ኮርስ በዛን ጊዜም ጥርጣሬ ነበረን። አንደኛ ይሄ ነው የጉባኤ ጉዳይ ነው። ጉባኤው ሲካሄድ ነው አናቱ ላይ ነው ይሄ ነገር ጭፍጨፋው የተካሄደው። ከዛ በኋላ አብይ በዛን ጊዜ እንግዲህ ከዩኤኢ ቀጥታ ሀዘን ለብሶ መጥቶ ጉባኤ ላይም ተሳትፎ ከዛም ተመለስን። እኔ የኦሮሚያ ወጣቶችና ስፖርት ቢሮ ኃላፊ ስለሆንኩኝ ወጣቶችንን ይዘ ጋሞ ጎፋ አርባ ምንጭ ሄደ መስቀል በዓልን እዛ አክብር ተብዬ ተልኮ ተሰጠኝ። በማ በለማ መገርሳ ለማ መገርሳ ጠርቶኝ አሁን ቀጥታ አንተ አርባ ምንጭ ትሄዳለህ፣ እዛ ሄደ የጋሞ አባቶችን ታመሰግናለህ፣ የጋሞ ወጣቶችን ታመሰግናለህ፣ ጉዞው ራሱ የምስጋና ጉዞ እንዲባል ተሰይሟል ብሎ ነገረኝ። ምንድነው ብዬ ጠየቅኩኝ። ያው ማን ነገር ለማ ነው እንግዲህ አቅጣጫ የሚሰጠኝ ጠርቶኝ ጋሞ ጎፋ አርባ ምንጭ ትሄዳለህ ተባልኩኝ። እሺ አልኩ። ከዛ ምንድነው ዋናው ነገር እርቅ እንዲፈጠር ተባለ። ለእርቅ ጉዞ ነው፣ የምስጋና ጉዞ ነው። ቡራዩ ላይ የተካሄደውን በጣም አስነዋሪ ጭፍጨፋ የጋሞ አባቶች አርባ ምንጭ ላይ የተለያዩ እንግዲህ የኦሮሚያ ባንኮች ነበሩ። እዛ ወጣቶች ባንኮችን ለመስበር እንደው እንቅስቃሴ ስላደረጉ አባቶች ቆሞ እዛ ሳር ይዘው ይሄ አይደረግም ብሎ ወጣቶችን ገዘቱ። ወጣቶችም ይሄንን አባቶችን የጋሞ አባቶችን ትዕዛዝ ተቀብለው ምንም ነገር ሳይደርስ የነገር ቆመ። በጣም የሚገርም ባህል ነው እዛ ጋሞ ያለው። በጣም የሚገርም ለኢትዮጵያ ሕዝብ የሚጠቅም ምንም ያልተነካ ባህል ነው እዛ አካባቢ ያለው እና ይሄንን ለማነግሮኝ ቀጥታ እዛ ሄደ ምስጋና ማቅረብ ነው። እንግዲህ ጭፍጨፋው የተካሄደው የቡራዩ ጭፍጨፋ ላይ በአብዛኛው የተጎዳ ምስኪኑ ምንም ያላወቀ ማህበረሰብ የጋሞ ማህበረሰብ ነው። በአብዛኛው ኦሮሞም እዛ አካባቢ ተገሏል። ከዛ መልስ ደግሞ አዲስ አበባ ውስጥ ከሰልፉ በፊት ዝም ብሎ ተራ እኔ በቃ ኦሮሞ መንገድ ላይ የሚሄድ ኦሮሞ ሁሉ እንዲገደል ተደረገ። አንተ ኦሮምኛ የምትናገር ከሆነ ትሞታለህ በዛን ሰዓት። አዲስ አበባ ውስጥም ይሄ ነገር ተከሰተ። ዋናው ግን ከቨሬጅ ያገኘው የቡራዩ ነው። በጣም ከቨሬጅ አግኝቷል። ስለዚህ አሁን ሁለቱም ስህተት ነው። በኋላ እንመጣበታለን ባለቤቱ ላይ የሁለቱ ጭፍጨፋ ባለቤት እንመጣበታለን። ነገር ግን ስህተት ነው። በተለይ የጋሞ ማህበረሰብ ወንድም እህት የተጎዱ ስላሉ እኔ ተልኮ ወስጄ ወደ አርባ ምንጭ ጉዞ እንዲጀምር ተደረገ። ወደ አርባ ምንጭ ሳልሄድ በፊት በክልሉ ጸጥታ ቢሮ ብሪፍ ተደርጌያለሁ። እዛች ላይ ወደ ብሪፊንጉ ሳንገባ አሁን ፖለቲካዊ ዳራ እየሰጠን ስለሆነ ይሄንን ጭፍጨፋ ምን ከቦት ነበረ፣ ከፊቱና ከኋላ ምን ነበረ፣
ምን ትላልቅ ኢቨንቶች ነበሩ የሚለውን ለማስታወስ ነው እስካሁን የተናገረው ኮንቴክስቱን ለመስጠት ሰውንም ለማስታወስ ማለት አሁን በዛን ጊዜ የወጡትን ርዕሰ ወሬዎች እንደ ምሳሌ እናንሳ የሰው አእምሮ ውስጥም ያለ ነገር ስለሆነ ማለት ነው አሁንም ዛሬ ጉግል የሚያደርግ ሰው የሚያገኘውን መረጃ ነው የምንናገረው በዛን ጊዜ ወሬ ሆነው የወጡ ብዙ የሚዲያ አውታሮች የዘገቡበት የሰው አእምሮ ውስጥም ያለ ነገር ሰፕተምበር 15 ላይ ትልቁ ጭፍጨፋ ቡራዩ ላይ የተካሄደው ኦነግን ለመቀበል ወደ አዲስ አበባ የሄዱት ወጣቶች ተመልሰው ነው ይሄንን ያደረጉት የሚል በሚዲያ አውታር በስፋቱ ወጥቷል አንተም ታስታውሳለህ አይደለም ምልኬት በትላልቅ ሚዲያ አውታሮች የተደገረው አሁንም ጉግል የሚያደርግ ሰው ማየት ይችላል እንደዚህ ነው የወጣው ለዚህ ግብረ መልስ አንደኛ ፖሊስ በቂ ምላሽ አልሰጠም ሚለውን ያዝልኝ እዛን ጊዜ የቡራዩ ከተማ ፖሊስ አዛዥ ተጠይቆ በቶፖግራፊው ምክንያት በመሬት አቀማመጡ ምክንያት መልስ መስጠት አልቻልንም ግድያውን ማስቆም አልቻልንም ብሏል ተብሎ ሚዲያ አውታሮች ላይ ወጥቷል ይሄም ተነቧል የሰው ጆሮ ገብቷል ማለት ምን ማለት ነው የቡራዩ ከተማ የፖሊስ ጽፈት ቤት ወይ ደግሞ የጸጥታ መዋቅሩ የዚህ ነገር የዚህ ግድያ ተባባሪ ነው የሚል ኢምፕላይ ተደርጓል በወሬዎቹ ማለት ነው ግን የተረጋገጠ ነገር አልመጣም ግን ፖሊስ ተጠይቆ እንዲህ ብሏል ተብሎ ወሬ ወጥቷል ይሄንን ለማስታወስ ያክል የሰው አእምሮ ውስጥ ያለ ወሬ ስለሆነ ማለት አሁን ማስረጃ ነው የምንፈልገው ማን ምን አደረገ ምንድነው የምናቀው ስለዚህ ጉዳይ የጉዳዩ ባለቤት ማን ነው እውነት ዜጎች ከመሬት ተነስተው በባንዲራ ጉዳይ ተጣልተው ነው ይሄ ሁሉ ሰው ያለቀው ባንዲራ ለምን ታወርዳለህ ለምን የኔን ለምን አትሰቅልም የኔን ለምን አወረድክ ተብሎ ነው ሰው ያለቀው ወይስ ሌላ ባለቤት አለው የሚለውን አሁን ነው የምንመልሰው ማለት ነው ይሄንን ርዕሰ ወሬ ካስታወስን በኋላ የሰው አእምሮ ውስጥ ያለ የሰው ልብ ውስጥ ያለ እከሌን መታ እከሌ በከሌ ተገደለ የሚሉ ብዙ ወሬዎች የመንግስት ሚዲያዎች ሁሉ ተሳትፈው ይሄንን አስተሳሰብ በስፋት አድርገዋል ከዛ በመቀጠል ሰልፍ ተደረገ ቅድም እንዳነሳው ይሄንን ጭፍጨፋ የሚያወግዝ ሰልፍ ከዛም አልፎ ደግሞ የቡራዩ ከተማ ተባብሯል ማስቆም አልቻለም የሚል ያንንም የጸጥታ መዋቅር ቸለተኝነትንም የሚያወግዝ በዚያም ደግሞ የኦሮሞ ወጣቶች ናቸው ያደረጉት ስለተባለ የኦሮሞ ወጣቶችንም የሚያወግዝ ሰልፍ ጭምር ነበር እንግዲህ እነኚህ የወገኖች ሞት አሳዝኗቸው ሰልፍ የወጡ ዜጎች ናቸው እነኚህ ግን እነሱም በሰላም አልተመለሱ ከነሱ መሐልም ይመስለኛል እስከ 5 ሰው ተገድሏል በፖሊስ ሰልፍ የወጡ ለምን ሰው ተገደለ እንዴት ፖሊስ ዝም ይላል ብለው የወጡትም ተገላው አሁን በአጠቃላይ ይሄንን ጉዳይ ባለቤቱን እንፈልግ እስኪ አንተ እንግዲህ የኦሮሚያ ክልል ካቢኔ አባል ነበርክ የወጣቶችና ስፖርት ቢሮ ኃላፊ ነበርክ የኦሮሚያን ክልላዊ መንግስት ወክለ ወደ ጋሞ ወደ አርባ ምንጭ ይቅርታ ለመጠየቅና ምስጋና ለማቅረብ ነው ያልከኝ አይደለም የሄድከው አንተ ነህ ብሪፊንግ ተደረገ ነው የሄድኩት ስትል ነው ያቆምኩ የኦሮሚያ ክልላዊ መስተዳድር አንተን የሰጠህ ብሪፊንግ ምንድነው ምን የሚል ነው ምልከሳ ምንድነው የምታውቀው ወደ ጋሞ ጎፋ ዞን አርባ ምንጭ ሳሌን በፊት በክልል ጸጥታ ዘርፍ የተወሰኑ ነገሮችን ማወቅ አለብኝ ብዬ ስለጠየቅኩኝ እንግዲህ ወደ ጋሞ ወደ አርባ ምንጭ ሳትሄድ በፊት ማወቅ አለብኝ ምን ተደረገ ማን ነው ተጠያቂው እንግዲህ ህዝብ ዛሄደ ህዝቡን ነው የምታወያየው ከሀገር ሽማግሌዎች ጋር ከአመራሮች ጋር ነው የምትወያየው ከወጣቶች ጋር ነው የምትወያየው
አንድ 50 የሚሆኑ የኦሮሞ ወጣቶችንና አባገዳዎችን ይዤ ነው ወደ አርባ ምንጭ ሄድኩት። ስለዚህ አንድ ምንድነው የተወሰኑ ነገሮችን ማወቅ አለብኝ ብዬ ስጠይቅ ከኦሮሚያ ጸጥታ ዘርፍ የክልል ጸጥታ ዘርፍ ሰው ብሪፍ አደረገኝ። ማን ነው ይሄንን ያደረገው? ኤግዛክትሊ ወጣቶች ናቸው ወይስ ዝም ተብሎ በዛን ጊዜ የተባለው ክራይ ሰብሳቢ ነው የተባለው? ስሙ ክራይ ሰብሳቢ ነው የሚባለው በዛን ጊዜ። የኛም በኋላም እኛም ባነሩ ላይ ማድረግ ያለብን ክራይ ሰብሳቢ ናቸው እነዚህ ይሄንን የፈጸሙት የሚል ነው ጽፈኔ ሄድ ነው ባነር እንደዚህ። እና ዝም ብለህ እንደው ክራይ ሰብሳቢ ብለህ ምታልፍ አይደለም። ማወቅ ያለብህ ነገር አለ እንደዚህ ጋር ማወቅ ያለብህ። እና ምንድነው የተባልኩኝ አንደኛ በጣም ሴንሲቲቭ ኢንፎርሜሽን ነው ይሄ ነገር። በዛን ጊዜ ሴንሲቲቭ ኢንፎርሜሽን ነው፣ ለፐብሊክ ኮንሰምፕሽን አይመችም ተብሎ ነው የተነገረኝ። ምንድነው የኦሮሚያ መንግስትና የደህንነት መረጃ ነው ማለት ነው። አዎ እሺ። የኦሮሚያ መንግስትና መከላከያ ኢንተለጀንስ ባደረገው ዳሰሳና ጥናት ይሄንን የፈጸሙት የመንግስት ደህንነት ሰዎች ናቸው የሚል ፋይንዲንግ ነገሩ። ይሄ ነው እንግዲህ ያለ እንትን ሐቁ ይሄ ነው። የመከላከያ ኢንተለጀንስ ሪፖርት እና የኦሮሚያ መንግስት ጥናት የሚያሳየው ይሄንን ያስጀመሩት ግድያውን ያስጀመሩት የመንግስት ደህንነት ሰዎች ናቸው። አንደኛ የፌደራል ደህንነት ሰዎች ናቸው። በዛን ጊዜ ሁላችንም እንደምናስታውስ እንግዲህ ህዋት ሙሉ በሙሉ ከአዲስ አበባ አልወጣም የሚባል በዛን ጊዜ አለ። ይሄ እንትኖቹ አሉ እንደዚህ አይነት። ስለዚህ አሁን ምንድነው የተባለው? ክራይ ሰብሳቢዎች ናቸው የሚል ስም ተሰጠ። ነገር ግን ለኔ የተነገረኝ የመንግስት አካል ነው ይሄንን ያደረገው። የፌደራሉ የደህንነት አካል ነው ይሄንን የፈጸመው። ከቡራዩ ከተማ ደህንነት ጽህፈት ቤት ጋር ሆኖ ይሄንን ፕላን ያደረገው ያስጀመረው የመንግስት የደህንነት የፌደራል ደህንነቶችና የቡራዩ ከተማ ደህንነቶች እንደሆኑ ተነገረኝ። ከዛስና ማን ነው የታሰረው ብዬ ስጠይቅ የቡራዩ ከተማ የጸጥታ ዘርፍ ኃላፊ ታስሯል። በዛን ጊዜ ታስሯል ተባልኩ። በጣም ጥሩ። አትሊስት እንግዲህ ለህዝብ ነው ህዝብን ለማወያየት ነው የምትሄደው። ቢያንስ የምትናገር ነገር አለ፣ የምታወራው ጥሩ ነገር ይኖራል ማለት ጥሩ ሲል የታሰረ ሰው አካል አለ የታሰረ አካል አለ ብለህ ታወራለህ። ጥሩ አልኩኝ። ሌላውን አልጠየኩም። ሌላው በሂደት ላይ ሌላው ትንሽ እዚህ ላይ እንቆይ ምልከይስ። አሁን ለአንተ የተሰጠ መረጃ የክላሲፋይድ የሆነ የደህንነት መረጃ ነው። ይህ መረጃ የመጣው ከሀገር መከላከያ ሰራዊት ወታደራዊ መረጃ ክፍልና የኦሮሚያ ክልላዊ መንግስት ጸጥታ ቢሮ ትብብር እየተሰራ የመረጃ ጥንቅር ነው። ኤግዛክትሊ ያ ነው የተነገረ ለአንተ። አሁን ይሄንን ነገር ያደረጉት የኛ ግኝት የሚያሳየው የፌደራል መንግስት የደህንነት መስሪያ ቤት ሰዎችና የቡራዩ ከተማ ጸጥታ ጽህፈት ቤት ነው ያደረገው ነው አይደለም? አዎ፣ የነሱ ግኝት ይሄ ነው። ይሄ ነው። የጸጥታ ጽህፈት ቤቱ ታስሯል አልከኝ። ማን ነው ያሰረው? የኦሮሚያ ፖሊስ ኮሚሽን ነው ያሰረው። ይሄ ማለት እኔ የለውበትም የሚል እንቅስቃሴ ነው ማለት ነው። የኦሮሚያ ፖሊስ ኮሚሽን ማለት በክልል ደረጃ ጽፈት የቡራዩ ከተማ የጸጥታ ዘርፍ ኃላፊውን አሰሩት።
ከዛ በኋላ እንግዲህ በኋላ የምንሰማ ደግሞ በጣም ሰፋ ያለ መረጃ ነው የምንሰማ በኋላ እሱን አሰሩት ሰውየውን። ነገር ግን የቡራዩ ከተማ የፖሊስ አዛዡ ኮማንደሩ እንዳይታሰር የሚል ከአብይ መጥተው ሌላ ቦታ እንዲመደብ ተደረገ። በዛን ጊዜ ጉጂ ላይ እንዲመደብ ተደረገ። የቡራዩ ከተማ የፖሊስ ኮማንደር የነበረው ደረጀ ባይሳ ይባላል። ደረጀ ባይሳ ይታሰር ተብሎ ለማ ሲወስኑ አብይ ጣልቃ ገብቶ አይ ቅጣት ነው ጉጂ ላይ ቢመደብ እዛ ገጠር ውስጥ ይንከራተት ምናምን ብሎ በዛ ደረጃ ደረጀ ሳይታሰር የጸጥታ ዘርፉ ግን ታስሮ ይሄ መረጃ አለኝ። አሁንም እዛ ጋር የጸጥታ ጽህፈት ቤት ኃላፊው ታሰረ። የታሰረው በኦሮሚያ ክልላዊ መንግስት ነው ፖሊስ ሄዶ ይሰረው እንጂ የነለማ መንግስት ነው ያሰረው ማለት ነው። ፖሊስ ኮሚሽነሩ ግን ቡራዩ ላይ ያለው ከእስር አመለጠ በአብይ ጣልቃ ገብነት። ፖሊስ ኮማንደር ነው እዛ ከተማ ላይ የነበረው ኮማንደር ነው። ኮሚሽን ላይ ነው በክልል ደረጃ ነው። እሺ ከእስር ግን የተረፈው በአብይ ጣልቃ ገብነት። አዎ እሺ ቀጥል። እሱ ጉጂ ላይ በኋላ ተመደበ። ጉጂ ላይ የሆነውን ነገር እሱ በሰፊው እሱ አደጋ ነው። በጣም አደገኛ የሆነ በኦሮሚያ ክልል ለመጀመሪያ ጊዜ የሽብር መንግስት የሚያስብል ተግባር ጉጂ ላይ የጉጂ ሞዴል ተብሎ የሚታወቅ በኦሮሚያ የጉጂ ሞዴል ተብሎ የሚታወቅ ሰውን በጅምላ በመረሸን ቤትን በማቃጠል የሸኔ ቤተሰብ ተብሎ መግደል ማሰር ይሄ በቃ በአደባባይ በመረሸን እነኚህ ነገሮችን እዛ ጉጂ ላይ እንደ ሞዴል እንደ መጀመሪያ ቴስት የምታደርግበት ቦታ አለ አይደለ? እዛ ላይ ፈጸመ። እሱ ሰፊ ነው። እሱ ውስጥ አልገባም። አሁን እኔ ልመለስ። እኔ እንን ብሪፊንግ ወስጄ ነው ወደ አርባ ምንጭ የሄድኩት። ማን ነው ይሄንን ያደረገው? የደህንነት መዋቅር ነው። የፌደራል ደህንነት መዋቅር ከቡራዩ ከተማ ደህንነት ሰዎች ጋር ሆነው ይሄንን ነገር አስጀመሩት። እሳቱን ለኮሱት። ሰው እንዲጨፋጨፍ መዓት ነገር ተደረገ። ይሄ ነገር ቡራዩ ላይ ብቻም ሳይሆን በጣም መነገር ያለበት አዲስ አበባ ውስጥም በተመሳሳይ በሚመስል ነገር ኦሮሞዎች ተጨፍጭፏል። ይሄንን በደንብ አውቀዋለሁ እኔ። እና ይሄ ሁሉ የተቀናጀው የተቀነባበረው በደህንነት መስሪያ ቤት ነው። የፌደራል መንግስት ደህንነት መስሪያ ቤት እንደሆነ ብሪፊንግ ይሄ የመከላከያ ኢንተለጀንስ እና የኦሮሚያ ክልል ይሄ ግኝት ነው። ይሄ የዝም ብሎ ይሄ አሉባልታ እከሌ እንደዚህ ያለ እንደዚህ ካቢኔ እንደዚህ ያለ ሳይሆን ይሄ በእነ ሰዓሬ መኮንን ትዕዛዝ የተጠና ውጤት አለ። በለማ መገርሳ የተላለፈው ትዕዛዝ ተቀብሎ ጥናቱን ያቀረቡ ሰዎች አሉ። ይሄንን ብሪፊንግ ከጸጥታ ዘርፍ ብሪፊንግ ወስጄ ነው ወደ አርባ ምንጭ ሄጄ አርባ ምንጭ ከተማ ላይ ከወንድም እህት ጋሞ ማህበረሰብ ተወካዮች፣ አመራሮች፣ ወጣቶች፣ የሀገር ሽማግሌዎች ጋር ተወያየን። እውነቱን ተነጋገርን። እነሱም በዛን ጊዜ የሚጠረጥሩት ነገር ነበር። እዛ ያወራ ነው ብዙ ነገር ነበር። ዞሮ ዞሮ ግን እኔ እዛ እርቁን አካሄደን እኔ ለቪኦኤ ሁሉ መግለጫ ሰጥቻለሁ።
እንትን አድርጎኛል ኢንተርቪው አድርጎ አርባ ምንጭ ሁኜ ነው ኢንተርቪውን የሰጠሁት ለቪኦኤ አማርኛ እና በዛን ጊዜ ይሄንን ከዛ ተመልሼም ቡራዩ ሂጄ በሬዎችን አርደን ማህበረሰቡ አንድ ላይ እንዲበላ አርገን በቃ እንደ ቀድሞ አንድነታቸውን አጠናክሮ ማህበረሰቡ ኦሮሞ ጋሞ ጉራጌ አማራ ምናምን ሳይሉ አንድ ላይ እንደምኖሩ ከዚህም በፊት እንደምኖሩ እንዲኖሩ ተደርጎ ችግራቸው ባለቤት ስላለው በዛ ደረጃ ችግሩ ተፈታ በማህበረሰብ ደረጃ ነው ይሄ እንግዲህ እሺ ወደ ዋናው መጠየቅ ወደምፈልገው ጥያቄ ሳልሄድ ምልኬሳ መረጃውን አጋራሃቸው ወይስ ምንድነው ተነጋገራችሁት ከሀገር ሽማግሌዎች ጋር አርባ ምንጭ እነሱም በዛን ጊዜ ያሉት ኦሮሞዎች እንደዚህ ያደርጉም እናቃለን አብረን የኖርን ህዝቦች ነን በምንም ተአምር ይሄንን በዚህ ሰዓት ከኦሮሞ ወንድም እህቶቻችን ጋር እንደዚህ አይነት ነገር ከየትም ቦታ የለም ብለው እነሱም የሚጠረጥሩት የመንግስት መዋቅር ነው ይሄንን ያደረገው የሚል ተዋይተናል በዛን ጊዜ ጥሩ አንድ ጥያቄ እንግዲህ መጠየቅ የፈለኩት ምንድነው አንተ የኦሮሚያ ክልል መንግስትን ወክለ ነው የሄድከው ትዛዙንም ያው እንደማም ነው ለማ አዞኖ ያንተ አለቃሱ ስለሆነ የምትሄደው ቅድም ባጋራህን መረጃ ግን እሱም ያለው መረጃ እንደ ክልል አስተዳደርም ያለው መረጃ ይሄ የደህንነት ሰዎች የፌደራል መንግስት የደህንነት ሰዎች እና የቡራዩ ከተማ የጸጥታ መዋቅር አንድ ላይ ተባብረው ያደረሱትን ጉዳት ምኔ ብሎ ነው በምን ምክንያት ነው የኦሮሚያ ክልላዊ መንግስት ይቅርታ ለመጠየቅ የወሰነው ምንድነው ምክንያቱ ይሄ ጥሩ ጥያቄ ነው ነገርየው የተፈጸመው ኦሮሚያ ውስጥ ነው በእኛ አስተዳደር ስር ነው እኔ አይደለሁም አትልም ተጠያቂም አንተ ነህ ስለዚህ ኦሮሚያ ክልል ውስጥ ማንኛው ማህበረሰብ ሲጎዳ የሚጠየቀው መንግስቱ ነው የኦሮሚያ መንግስት ነው ምንም ይሄ ጥያቄ የለም ያለ አማራጭ ምንድነው ችግሩም መፍታት ከዛም ችግሩ የኔ ነው ማለት አለብን መከላከል አልቻልኩም አምነን አብረን የምንሰራ መዋቅር ተመልሶኛ ላይ ሲሰራ ምንም በአደባባይ ወጣ እከሌናቸው እንደዚህ ያደረጉ ምናምን አትልም ስለዚህ ተጠያቂነትን ትቀበላለህ መንግስት እስከ ሆንክ ድረስ የክልል መንግስት አካል እስከ ሆንክ ድረስ አታመልጥም አይ እኔ አይደሉም አትልም የፈለገ አካል ቢያደርገው ተጠያቂው መንግስት ነው የሚሆነው ማንኛውም ዜጋ ኦሮሚያ ውስጥ ከተገደለ ተጠያቂው መንግስት ነው ስለዚህ እንግዲህ እኛ ይሰማናል ተጠያቂነት ስለሚሰማን ነው እንደዛ የምናረገው ነለማም ተጠያቂነት ስለሚሰማው ነው እንደ መንግስት ራሱን ስለሚቆጥር ለሁሉም ዜጋ ኦሮሚያ ውስጥ ላሉት ዜጋ በቀለም ሳይለይ በቋንቋ ሳይለይ ለሁሉም የሚቆመው ፕሬዝዳንት ስለሆነ ለጋሞ ማህበረሰብ ለጉራጌ ማህበረሰብ ለተጎዱ ማህበረሰብ መከላከል ነበረበት ያንን ግን አልቻልንም ለምን የኛው መንግስት ውስጥ ሆኖ ይሄንን ስላደረጉ በጣም የሚከብድ ነገር ነው ስለዚህ ያንን ሪስፖንሲቢሊቲውን ተቀብለን ነው ይቅርታ መጠየቅ አለብን ያልነው እንደ መንግስት ነው የምናስበው እንደ ግል እንደ ብቻ እንደ የሆነ አንድ ግለሰብ አመራር ሳይሆን ኮሌክቲቭ ሊደርሺፕ ስለነበር በዛን ጊዜ ኮሌክቲቭሊ ነው የምታስበው ተጠያቂነትም ኮሌክቲቭሊ ነው በቡድን ነው የምታስተዳድረው በጋራ ነው የምታስተዳድረው ለዛም ነው
ለማ ይቅርታ መጠየቅ አለብን ምስጋና ማስገባት አለብን የምስጋና ጉዞ ነው ያደረኩት መስቀል በዓል አርባ ምንጭ እጄ እዛ በጋሞ ማህበረሰብ በዓል I think ዘመን መለወጫም ነበር አስታውሳለሁ እና አስታውሳለሁ ብዙ ፕሮሰስ ውስጥ ነበር ያንን ፕሮሰስ አድርገን እርቁ እንዲወርድ ተደረገ ስለዚህ ያንተ ጥያቄ እኛ ይቅርታ የጠየቅነው መንግስትን ወክለን ነው መንግስት ማለት የፌደራል መንግስትም ጭምር ነው አንተ የፌደራል መንግስት ነው እንደዚህ ያደረገ የኦሮሚያ መንግስት ነው ምትለው ነገር አይደል መንግስት እንደ መንግስት አንድ ላይ ነው ያለ ብሔራዊ ደህንነትም ይሁን ኦሮሚያ ክልላዊ መንግስት ፖሊስ ኮሚሽንም ይሁን አንድ ላይ ነው የሚሰሩት ስለዚህ እኔ አይደለም ብሔራዊ ደህንነት ሂዶ ይቅርታ ይጠይቅ የሚባል ነገር የለም በጊዜ ሂደት የሚደረገው ነገር ይደረጋል ተጥያቂነት ይመጣል ነገር ግን እስከዛ ድረስ ማህበረሰቡ ታርቆ አብሮ መኖር ስላለበት ወደ ቀድሞ አንድነቱ መመለስ ስላለበት ያንን የሚያደርገው ደግሞ በዛን ጊዜ የነበረው የመንግስት አካል ስለሆነ ነው በጣም ጥሩ እኛ አሁን ህዝብ የማቀውን መረጃ ማድረስ ስለሆነ ስራችን ያንን ስላደረስን አስተዳደሩ ይቅርታ መጠየቁ እንዳለ ሆኖ የህግ ተጠያቂነትን ለምን አልተከተለም ናም ብለው ወደዛ ተመልሰን እኛን ጠይቅ ምክንያቱም ስራችን መረጃ ማድረስ ነው ያንን ደግሞ አድርገናል ማለት ነው አሁን ቅድም በርዕሰ ወሬዎች ወጣ ያልኩትን ነገር ላንሳና ላንተ ትርጉም እንደሚሰጥና እንደማይሰጥ ልጠይቅ ቅድም የፖሊስ ኮሚሽነር ተጠይቆ መሬቱ አይመችም ሄደን ለማስቆም የሚል መልስ እንደሰጣቸው አንዳንድ የመረጃ ቋቶች ለቀዋል ይሄንን ሰው ጉግል አድርጎ ማንበብ ይችላል ስለ ቡራዩ ጭፍጨፋ ጠይቆ ማለት ነው አሁን ያለህን ያጋራህንን መረጃ ተመስረተ ስትመለከት የተፈጸሙ ችግሮችን ባለቤቱን ስታስበው የቀረበው ይሄ የዜጎች ንዴት የቡራዩ የሚል የጸጥታ መዋቅር ይሄንን ማስቆም እየቻለ አላስቆመም እንዳውም አንዳንድ ቦታ ፖሊሶች ቆመው ሁሉ አይተውናል የሚል ክስ ቀርቧል በኦሮሚያ ክልል መንግስት ላይ አንተ ደግሞ የኦሮሚያ ክልል እንዳውም የችግሩ ባለቤት ሆኖ ኃላፊነት ወስዶ በዚህ ጉዳይ ላይ ሳያመነታ ሄዶ ያለቁትን ወገኖች አርባ ምንጭ ድረስ ሄዶ ይቅርታ ጠይቀዋል ያ ክስ ላንተ አሁን ትርጉም ይሰጣል እንግዲህ ይሄ ዋናው ነገር ክሱ ከየት መጣ ክሱን ስናይ አላማውን ማየት አለብን ይሄ ነገር ድርጊቱ የተፈጸመው በኦሮሚያ ክልል ውስጥ ነው በዛን ጊዜ የነበረው እነኚህ የደህንነት መዋቅር ደግሞ የራሱ አላማ ነበረው ይሄንን ለምንድን ነው የሚያደርገው ቅድም እንዳልከው አንደኛ የኦኔግ አመራር ከአስመራ ሲመለሱ ማአት በሺ የሚቆጠር የኦሮሞ ወጣቶች ወጥቶ ነው አቀባበል ያደረገለት አዲስ አበባ ውስጥ በጣም ትልቅ ህዝብ ነው የተሰበሰበው ሁላችንም ምናስታውስ ነው ከዋዜማው ጀምሮ እስከ ንጋቱ ድረስ ጭንቅ ነበር አዲስ አበባ ውስጥ ማአት ህዝብ ወጥቶ ነው አቀባበል ያደረገለት ለኦኔግ አመራር ይሄ ነገር በኋላ ሚደርሰን መረጃ ከድርጅት ጽፈት ቤታችን ከኦህዴድ ድርጅት ጽፈት ቤት ምን ሰማው ይሄ ነገር ደስታን አልፈጠረም ለአብይ ይሄ ህዝብ እንደዚህ ተገልብጦ እንደዚህ ግልብጥ ብሎ ኦኔግ አመራርን ሲቀበል ጥሩ ሆኖ አልታየም አንድ በዛ ምክንያትም
እነኚህ ወጣቶች አሁንም እኔን አይደግፉኝም የሚል አስተሳሰብ በመንግስት ውስጥ በተለይ በድርጅት ጽፈት ቤት የምንሰማው ነገር ወጣቱ ከኛ ጋር አይደለም የሚል ነገር መጣ። ከኛ ጋር አይደለም እንግዲህ ከላይ ነው የሚመጣልን፣ ከአብይ ነው የሚመጣልን። ከዛ በኋላ እንግዲህ ይሄ ነገር ገፍቶ ሲሄድ ከወጣት ጋር አብይ ከወጣቱ ከኦሮሞ ወጣት ጋር ያለው ግንኙነት እንትን ሲሆን ያው ከቡራዩም ቀጥሎ ምን ሰማው ምንድነው ይሄ አንድ ላይ ይሄ የኦሮሞ ወጣቶችን ስሙን ማጥፋት፣ ይሄ ጥላሸት መቀባት። ሁላችንም እንደምናስታውሰው የኦሮሞ ፕሮቴስት የሚባለው ሰላማዊ ነበር። ማንም ብሔረሰብ ኦሮሚያ ውስጥ እንዳይነካ እየተነገረው ወጣቱም በጥንቃቄ ነው መንገድ የሚዘጋም ከሆነ በጥንቃቄ ሲያለ አንተ ይሄንን በደንብ ታስታውሳለህ። እኔ ሀገር ውስጥ ስለነበርኩኝ ሰላማዊ ትግል በጣም ዲሲፕሊን ያለው ማለት አንዳንድ ቦታ ችግሮች ይነሳሉ። ነገር ግን ይሄን ያክል ጭፍጨፋ ምናምን ነገር አልሰማንም፣ የለም። ስለዚህ አሁን የሆነ በድንገት ይሄ ነገር ተፈጸመ ቡራዩ ላይ። ስለዚህ አሁን ከዛ በኋላ ወጣቱ ላይ ያነጣጠረ ክስ ተጀመረ። ኦሮሞ ህዝብ ላይ ያነጣጠረ ክስ ተጀመረ። ምንድነው ኦሮሞ ህዝብ ሌላው ማህበረሰብ አይወድም የሚለው እየገነነ መጣ። ዋናው ዓላማው ኦሮሞ ከሌሎቹ ወንድም እህቶቹ ጋር አይኖርም፣ መኖር አይፈልግም፣ ይገላል የሚለው አስተሳሰብ ተቀረጸ። እንዲያውም እንዳላቋርጥ ምልኬሳ እዛን ጊዜ ሰውን ሲገሉ የነበሩ ከአዲስ አበባ ከሰልፍ መልስ ሰውን ገደሉ የተባሉ ወጣቶች ከሀገራችን ውጡልን እያሉ ነው ሲገሉ የነበሩት የሚል ወሬ ነው ሲወጣ የነበረው እና ያንን ማስታወሱ ጥሩ ነው። የነገርየውን ባለቤት ስለሚያሳየን ቁልጭ አድርጎ ስለሚያሳየን ወደ ዓላማው መጨረሻ ላይ ይሄንን ክፍል ስናጠቃልል እንገባለን። ነገር ግን እስኪ ወደ ጭፍጨፋው አንድ ጊዜ አይናችንን መልስልና የተፈጸመው ነገር ላይ አይናችንን መልስና ከሰፕተምበር 12 እስከ ሰፕተምበር 17 ቡራዩና ቡራዩ አካባቢ በተለይ አሸዋ ሜዳ የሚባል ቦታ ጀምሮ ቡራዩ ከተማ ላይ እዛም አካባቢ ብዙ ሰዎች ተገለዋል፣ ብዙ ሰዎችም ቆስለዋል። አሁን የዚህ ጉዳይ ባለቤት የፌደራል መንግስት ጸጥታ መስሪያ ቤት ወይ ደግሞ የደህንነት ብሔራዊ ደህንነት መስሪያ ቤትና የቡራዩ ከተማ ጸጥታ መዋቅር ነው ብለናል። በእነኚህ ትብብር ነው የተሰራው ብለናል። እንግዲህ እነኚህ የመንግስት መዋቅሮች ናቸው። የጥቂት ሰዎች ግጭትና እነኚህ የመንግስታዊ የሆኑ የተደራጁ አካላት ሲገቡበት አይመሳሰልም፣ አንድም ሊሆን አይችልም። አሁን እንደዚህ የተደራጀ ነገር ሲፈጸም ይሄ ሁሉ ነገር ሲደረግ መከላከያ እያለ ፌደራል ፖሊስ እያለ ሮጠው መድረስ ሲችሉ በሄሊኮፕተር መምጣት ሲችሉ ሁሉም ነገር ማድረግ ሲችሉ ይሄ ሁሉ አልተደረገም። ይሄንን ህዝብ የሚያውቀው ነገር። ለዛ ነው ጋዜጠኞችም ፖሊስን ጠይቀው ፖሊስ እንዲህ ብሎናል ብለው ጽፎ የተውት ማለት ነው። በቶፖግራፊ ምክንያት ማስቆም አልቻልኩም ያለ ፖሊስ ማለት በጣም የሚያሳዝን ጉዳይ። እዛ ላይ ቶፖግራፊ የሚባለው እኮ ቡራዩ ከተማ የትኛው ልማልሞ አስመሰሉት እኮ ይሄ እንትን ቡራዩ ከተማ አሸዋ ሜዳ አካባቢ ትንሽ የሆነች ገደል የምትመስል ትንሽዬ 2-3 ቤት እንኳን አትሞላም እዛ አካባቢ ያለችው። እሱንም እኮ ሰው የሚኖርበት ነው። ቶፖግራፊ የሚባለው የትኛው በረሃ ነው? እኔ እኮ ግራ የሚገባኝ ቡራዩ ከተማ ሰው የሚኖርበት ቶፖግራፊው አይመችም ሲባል ጦርነት ትልቅ እንትን ይሄ በከባድ መሳሪያ ነገርየው ውሸት መሆኑን ነው። ይሄንን የሚል የፖሊስ
ኮማንደሩ በኋላ እኮ ቦታው ተቀየረለት እንጂ አልተጠየቀም። ይሄንን በደንብ መያዝ አለብን። ዋናው ምክንያት እኔ እንድነካው የፈለግኩት ነገር ዜጎች በቡድንም ተደራጅተው ይሁን በግልም ይሁን በሰፈር ጸብም ይሁን ሲገዳደሉና ወይ ደግሞ ሲደባደቡና መንግስታዊ የሆነ አካል ስራዬ ብሎ ይሄንን ሲያደራጅ የተለያየ ነገር ነው ለማለት ነው። ነገርየው የዚህን ሁሉ ሰው ህይወት የቀጠፈው ባለቤቱ መንግስት ስለሆነ ነው፣ ገዳዩ መንግስት ስለሆነ ነው። ያንን ሁሉም ሰው አሁን ማየት ይችላል ለማለት ነው። ምንድነው የደህንነት መስሪያ ቤት ማለት? ራሱን የቻለ ብዙ ዲፓርትመንቶች ያሉት፣ ብዙ የሰው ኃይል ያለው፣ ትልቅ በጀት ያለው፣ የታጠቀ ኃይልም በከፊል ያለው፣ በአገሪቷ በሙሉ መዋቅር ያለው፣ መረጃን የሚሰበስብ፣ የአገርን ደህንነት ይጠብቃል ተብሎ በከፍተኛ ደረጃ በጀት የሚመደብለት መስሪያ ቤት። ዜጎችን ይገላል በሚል አሰምሽን አይደለም ገንዘብ የሚሰጠው። አሁን ግን ይሄ መስሪያ ቤት ነው ከአንተ እንደሰማነው በአደራጅነት የተሳተፈው። ይሄ ማለት በጀት መድቦ መዋቅሩን አሰማርቶ የታጠቁ ሰዎችን መልምሎ ልኮ በቋንቋ ተናጋሪዎች ከግራና ከቀኝ አሰልፎ እከሌን ገደለን ብሎ በሚዲያ የሚነግረን ይሄ መስሪያ ቤት ነው። ይሄ መስሪያ ቤት ሰራተኞቹ እንዴት እንደተመለመሉ፣ አብይ ይሄንን መዋቅር እንዴት እንደተቆጣጠሩ ባለፈው ተነጋግረን ነበር። ይሄ መስሪያ ቤት ነው ዜጎችን የፈጀው። በዚህ መረጃ መሰረት ጀነራል ሰዓረ ነፍሱ በአጸደ ገነት ትኑር፣ በዚህ ጊዜ ቢሆን ይሄ መረጃ ይገኛል ብዬ ነው አላስብም። በሱ መሪነት ስር ነው እሱ የታማጆር ሹም ስለነበረ ዛን ጊዜ በሱ መሪነትና በኦሮሚያ ክልል ጸጥታ መስሪያ ቤት ትብብር ነው የተገኘው የመረጃ ነው። ስለዚህ እንደዚህ መደረጉ ልዩነት አምጥቷል። የደረሰው ጉዳት ላይ ትልቅ ልዩነት አምጥቷል። ዜጎች እኮ ባንዲራ መስቀልና ማውረድ ላይ ቢጣሉ እኮ የአንድ ሰዓት የሁለት ሰዓት ግጭት ነው። በድንጋይ ነው ከበዛ የሚፈነካከቱ ከሆነ ማለት ነው። ያው ከሆነ በተረፈ የሰው ልጅን በጠራራ ፀሐይ ጨፍጭፎ እንደዚህ መግደል እና ሰውን ማቅሰል ከጸጥታ መስሪያ ቤቱ እና ከከተማ ጸጥታ መዋቅሩ ውጪ የሚደረግ ነገር አይደለም። አሁን ይሄ ከዚህ በኋላ የምንከራከርበት ጉዳይም አይመስለኝ። ባለቤቱን እያየን ስለሆነ ማለት ነው። ማን አደራጅ እንደሆነ በጀትም ሁሉ ተመድቦለታል ማለት ነው። ሰዎች የሚመለመሉት በነፃ አይደለም። ይህንን የሚሰሩት ሰዎች በነፃ አይደለም የሚሰሩት። የጸጥታ መስሪያ ቤት ሰውን እንዲመለምል በጀት ይሰጠዋል። የታወቀ ነገር በነፃ አይደለም ሰዎች የሚሰሩት። ሰው ገዳይን መልምለው ወይ ደግሞ ወታደርን ሲቪል አልብሰው አንድ ቀን ይወጣል። አንድ በአንድ ማን እንደሆኑ ማለት። አሁን ዋናው ነገር የደህንነት መስሪያ ቤቱና የቡራዩ ከተማ የጸጥታ መዋቅር ቅንጅት ውጤት መሆኑ ይሄ ነገር መታወቁ ትልቅ ነገር ለኛ ማለት ነው። ስለዚህ ዜጎች ሲጨፈጨፉ ወሬ ሲወጣ ወሬ ሲነዛ ስንት ቀን ነው? ከሰፕተምበር 12 እስከ ሰፕተምበር 17 ተመልከት። አርቲስቶች ሄደው አዘናቸውን ገልጸው አንዱ ሌላውን ስም አጥፍቶ የሰላም ወሬ በሚወራበት ጊዜ የተስፋ ጊዜ ነው ብሎ ሰው ተስፋ በሰነቀበት ጊዜ አንደኛው ሌላኛውን በማውገዝ ሰልፍ መውጣት ጀመረ። የዚህ ጉዳይ ባለቤት ለጊዜው ወደ ደህንነት መስሪያ ቤቱ መጥቷል። የዛ ደህንነት መስሪያ ቤት ባለቤት ማን እንደሆነ ይታወቃል። አብይ አህመድ አሊ የሚባል ግለሰብ የሰውን ደም የጠጣው ማለት ነው። ይሄ ሊታወቅ ይገባል። አጨቃጫቂ አይደለም። የጋሞ አባቶች እንደነገሩ የኦሮሞ ወጣቶች ስራይ ብለው ሰልፍ ወጥተው ተመልሰው ዜጎችን የሚጨፈጨፉበት ምክንያት ልምዱም የለም ፍላጎቱም ያለ አይመስልም። አዲስ አበባ ውስጥ የኦሮሞ ዜጎች የተጨፈጨፉት በተራ ዜጎች አይመስልኝም።
ምክንያቱም ይሄንን ያደራጀው ችግሩን ያደራጀው የደህንነት መስሪያ ቤት አዲስ አበባ ውስጥ ጠላት እንዲሆኑ ቡራዩ ላይ ደግሞ አጥቂ እንዲሆኑ አንድ ቦታ ገዳይ አንድ ቦታ ተገዳይ ሆነው ስማቸው ጭራሽ እንዲጠለሽ ያገኛቸው ሰው ሁሉ በድንጋይ ሁሉ ደብድበው እንዲገላቸው ማለት ነው። የወሬ ቋት ተለቀቀባቸው። ይሄ የሚታወቅ ነገር አሁን ዜጎችን ተራ ዜጎችን ደክመው ጥረው የራሳቸውን ኑሮ የሚኖሩትን ሰዎች እንደዚህ ፈጅተው ሲያበቁ እከሌን ገደለ የሚል ወሬ አገሩን እንደሞላ ሁሉም ሰው የሚያስታውሰው ነገር ነው። እቺን ማስታወሻ ላስቀምጥ ብዬ ነው። ምልኬሳ አንተ የመጀመሪያ ደረጃ ማስረጃ አለ፣ ብሪፊንግ ተሰጥቷል፣ ነግረህናል። የፌደራል መንግስቱ ደህንነት መስሪያ ቤትና የቡራዩ ከተማ ጸጥታ መስሪያ ቤት ተባብረው ዜጎችን የሚፈጁበት ምክንያት ምንድነው? ዓላማው ምንድነው? ወሳኙ አሁን ለምንድነው? ጥያቄው ቀላል ነው። አብይ ይሄንን ለምን አደራጀ ነው አይደል የምትለኝ? አዎ፣ ምንድነው ምክንያቱ? ጥሩ። ወደዛ ሳልመጣ በፊት የኔ እንግዲህ የተነገረኝን ብሪፍ የተደረኩትን ነገር ተናግሬያለሁ። እሱ ላይ ተጨማሪ መረጃ የሚሆነን የኦሮሚያ ክልላዊ መንግስት የጸጥታ ዘርፍ ቢሮ ኃላፊ ሆኖ የተሾመው ከዛ ከመስከረም 2018 በኋላ የተሾመው ከማል ገልቹ የሚባል የጸጥታ ዘርፍ ኃላፊ ከዛም በፊት ተቃዋሚ ነበር። ከማል ገልቹ ተሾሞ ከጥቂት ጊዜ በኋላ ሪፖርትን አዘጋጅቶ ለካቢኔዎቹም ብሪፍ አደረገ፣ ለሚዲያም ተናግሮ ነበር። በዛን ጊዜ ኤልቲቪ ላይ ብርጋዴር ጀነራል ከማል ገልቹ ነው የምትለው አይደለም? አዎ። እሱ ወጥቶ ምንድነው ያለ? የሰው ልጅን እየጨፈጨፈ ያለው የመንግስት አካል ነው፣ እየዘረፈ ባንኮችን የሚዘርፍ የመንግስት አካል ነው። እኔ የጸጥታ ዘርፍ ኃላፊ ስለሆንኩኝ አይቻለሁ ይሄው ብሎ መረጃ አቀረበ በዛን ጊዜ። እንግዲህ አስተዋውሳለሁ። እኛ ደግሞ በዛን ጊዜ የካቢኔ አባል ስለነበርን ይሄ ሰውዬ ከእንትን ተቃዋሚ ፓርቲ ነው ወደኛ የተቀላቀለው። ትንሽ የሱን ነበረን እኔም ከኔ ጭምር እሱ ይሄን አይል ወጥቶ ምልኬሳ ይሰማሃል? እሺ አድማጮቻችን ይቅርታን ጠይቃለን። ምልኬሳን የሆነ የቴክኒክ ችግር የገጠመው ይመስላል። ይመለሳል። እስከሚመለስ ድረስ ለማስታወስ ያክል እየተናገረ የነበረው እኔ ያጋራኋችሁ መረጃ የመጀመሪያ ደረጃ ማስረጃ ቢሆንም ከኔ ውጪ ለአጭር ጊዜ የኦሮሚያ ጸጥታ ቢሮ ኃላፊ ሆኖ የሰራው ብርጋዴር ጀነራል ከማል ገልቹ ራሱ ይሄንን በሚዲያ ተናግሮ ነበረ። የመንግስት ጸጥታ መስሪያ ቤት ራሱ ሰዎችን አስታጥቆ አሰማርቶ ባንክን እንደሚያዘርፍ ዜጎችን እንደሚገድል እሱ ራሱ ተናግሮ ነበረ ብሎ ሲነግረን ነው የተቋረጠው። ይሄንን እኔ ራሴ ያስታውሳለሁ። ኤልቲቪ ላይ ይመስለኛል መጥቶ ይሄንን ነገር ደብዳቤ ሁሉ እያሳየ ሲናገር አስታውሳለሁ። ከዛ በኋላ ብዙም የቆየ አይመስለኝም፣ ተባሮ ነው ከዛ ቦታ የለቀቀው። ስለዚህ ይሄ ግድያ በፌደራል መንግስት ደህንነት መስሪያ ቤትና በቡራዩ ከተማ ጸጥታ መዋቅር ትብብር ዜጎች እንደዚህ ተጨፋጨፉ ተብሎ ራሳቸው ባሰማራቸው ሰዎች ዜጎችን ከጎድተው ሲያበቁ ይሄንን መረጃ ማውጣታቸው የሚታወስ ነገር ነው። ምልኬሳ ተመልሷል። ምልኬሳ እስኪ ከቆምክበት ቀጥልበት። ስለ ብርጋዴር ጀነራል ከማል ገልቹ ስታወራ ነው ያቆምከው። አዎ ይቅርታ።
ብርጋዴር ጀነራል ከማል ገልቹ እንግዲህ በዛን ጊዜ ተናግሯል ወጥቶ ለሚዲያ ለህዝብ ተናግሯል ሰውን እየጨፈጨፈ ያለው የመንግስት አካል ነው እየዘረፈ ያለው የመንግስት አካል ነው ይሄ ደግሞ በመንግስት ደረጃ ያደራጀነው መረጃ ያሳያል ብሎ ተናግሮ ነበር እኔ የኔ መረጃ በተጨማሪ ነው ይሄንን እንደው ካስፈለገ ከዛ በኋላ ነው እንግዲህ እና አባገዳዎችን ረሽኖ ሸኔ ነው የረሸነው ብሎ መግለጫ አላወጡም የኦሮሚያ መንግስት እዛ ላይ ነው ሰው ሁሉ እንዴ መንግስት ራሱ ረሽኖ ሸኔ ነው የረሸነው የሚለው ገዳም ውስጥ ገብቶ ቄሶችን ረሽኖ ሸኔ ነው የረሸነው የሚለው ከዛ በኋላ ግልጽ ሆነ ነገሩ ኦሮሚያ ውስጥ ማን እንደምረሽን ማን ገዳሙ ማን እንደሆነ ግልጽ ሆነ በዛ ከዛ በኋላ እስከዛ ድረስ በተለይ እስከ ከረዩ አባገዳዎች 15 አባገዳዎችን ረሽኖ ሸኔ ነው የረሸነው ያሉበት ጊዜ ድረስ ብዙ ሰው ማን ነው ይሄንን የሚያደርገው ገዳዩ ማን ነው የሚለው ጥያቄ ያነሳ ነበር ነገር ግን ከአባገዳዎች ከተረሸኑ በኋላ ገዳማት ውስጥ ገብቶ ቄሶችን ጎትቶ ምረሽም ማን እንደሆነ ከዛ በኋላ ግልጽ ሆነ ወደ ዋናው ዓላማው ለምንድነው አብይ የቡራዩን ጭፍጨፋ ያካሄደው ኦሮሚያ ፍንፍኔ ውስጥም አዲስ አበባ ውስጥም ይሄ ነገር ለምን ተከሰተ ብለ ለጠየቀኝ አንደኛ ቁጥር 1 ኦሮሞ ህዝብን ለማስጠላት ሆን ተብሎ አንደኛ ኦሮሞ ህዝብ በሌሎቹ ወንድም እህት ህዝቦች እንዲጠላ ማድረግ የሚያሳዝን ነው ኦሮሞ ህዝብ ከሁሉም ህዝቦች ጋር አብሮ የሚኖር ህዝብ እንዲጠላ ማድረግ ነው አንደኛው ዋንኛው እንትኑ ሁለተኛው የኦሮሞ ወጣቶች ገዳይ ናቸው የሚል መልእክት ለማስተላለፍ ከዛም በፊት የነበረውን ስርዓት ከዛም በፊት የነበረውን ስም ጥሩ ስም ጥላሽት ቀብተው የኦሮሞ ወጣት መጥፎ ናቸው ብለው ጦርነት ለማወጅ ኦሮሚያ ላይ ወጣቱ ላይ ጦርነት ለማወጅ በዛ ጊዜ ቶሎ የነቁ ልጆች ቶሎ የነቁ ወጣቶች ወደ ጫካ መሄድ ጀመሩ ባይዘው በዛን ሰዓት ቶሎ እንግዲህ እኛ ቆይተን ነው ነገርየው እየተጠለፈ ነው ብለን በኋላ ነው የተረዳነው ግን በዛን ጊዜ ኦሮሚያ ውስጥ ቀድሞ ሰውየውን ያወቁ ልጆች ጫካ ገቡ አብይን ያወቁ ሰዎች ቶሎ ጫካ ገቡ ለምን አብይ ወጣቱ ባልተሳተፈበት ባላቀደበት ባላደረገበት ጦርነት ተከፈተበት ስሙ ጠፋ በሚዲያ ጭምር የኦሮሚያ ወጣት በቃ የሻሸመኔ ጉዳይ በኋላ ቅዳሜን መጣበታለን እና ጦርነት የስም ማጥፋት ጦርነት ከዛም ሙሉ ጦርነት ኦሮሚያ ላይ ታወጀ አንዱ ስለዚህ የኦሮሞ ወጣቶች ክፉ ናቸው የሚለውን ስዕል ሰጠ ኦሮሞ ህዝብን ክፉ ነው የሚል ስም ተሰጠ ሌላው ስለዚህ አሁን ምንድነው ህዝቦች አብሮ እንዳይኖሩ አደረገ ለማድረግ ነው እንግዲህ ዋናው እንትኑ ኦሮሞና ሌላው ማህበረሰብ አብሮ እንዳይኖሩ አብሮ እንዳይመካከሩ አብሮ ምግብ እንዳይበሉ አብሮ እንዳይጠጡ አብሮ እንዳይኖሩ ተደረገ እና በውስጡ በኩል ደግሞ የኦሮሞ ህዝብ እንዲከፋፈል ተደረገ ከሌሎቹ ወንድም እህት ህዝቦች ጋርም አብሮ መኖር አይፈልግም ኦሮሞ የሚል ዘመቻ ተጀመረ በተለይ ደግሞ አናሳ ማህበረሰቦችን ይጨርሳል ኦሮሞ የሚል ከባድ የሆነ ዘመቻ ተካሄደበት ኦሮሞ ከዛ ጀምሮ ብዙ ይመጣበታል ማአት ጉዳይ ይመጣል ገና ነው የምናወራ ኦሮሚያ ውስጥ
ጭፍጨፋዎችን እናወራለን። ለምን ይሄ ነገር ይታቀዳል? ለምንድን ነው የሚደረገው የሚባለው? የኦሮሞ ህዝብን እንደ ጭራቅ ማድረግ፣ ጭራቅ አርጎ ማቅረብ፣ ብሞትም ዋጋ የለውም ብሎ ሰው እንዲወስድ ማድረግ፣ ብሞትም ገዳይ አውሬ እንደሞተ ተደርጎ እንዲቆጠር ማለት ነው። አዎ ብዙ ስለ ኦሮሚያ ለማያውቁ ኦሮሚያ ውስጥ ያለውን ፖለቲካ ለማይረዱ ዜጎች እንዲሆን አንድ ጥያቄ ልጠይቅ። ምልኬሳ አብይ ራሱ ከኦሮሚያ አይደለም እንደ መጣው ይሄን ሁሉ ዘመቻ እንዴት ያደርጋል ቢል ለኛ አይደለም ለኦርዲነሪ ለሆነ የኦሮሚያ ፖለቲካ ውስብስብነቱ ብዙም ለማይገባው ሰው ለሌሎች ዜጎች ምንድነው የምትላቸው? እስኪ ለምንድነው ኦሮሞን ስሙን ማጠልሸት ከሌሎቹ ጋር ማጋጨት በውስጡ እንዲከፋፈል ማድረግ እንዴት ዓላማ አድርጎ ይነሳል ከኦሮሚያ የመጣ ሰው ብትባል ምንድነው የምትለው? እስኪ ባጭሩ። አብይ ኦሮሚያ ከኦሮሚያ ነው የመጣ ከጅማ ከዛ በኦፒዲዮ በኩል አድርጎ ነው 4 ኪሎ የገባ። ይሄ ግልጽ ነው። ነገር ግን አብይ የኦሮሞ ህዝብ ጥያቄ ዲሞክራሲ ነበር። ሁላችንም የምናስታውስ ሰብአዊ መብት ይከበር፣ ዲሞክራሲ ይምጣ፣ መብታችን ይከበር፣ እኩል እንሆን። ይሄ ነው የኦሮሞ ህዝብ ጥያቄም፣ የአማራ ህዝብ ጥያቄም፣ የትግራይ ህዝብ ጥያቄም፣ ሁሉም የኢትዮጵያ ብሔር ብሔረሰቦች ህዝብ ጥያቄ ይመሳሰላል። አብይ ለዚህ መልስ የለው። አብይ የሚፈልገው የራሱ ፖለቲካ ህልም አለው። የራሱ ፖለቲካ ህልም ስላለው የኦሮሞ ፖለቲካ ህልም አይደለም ማለት ነው። የኦሮሞ የፖለቲካ ህልም ዲሞክራሲ ነው፣ እኩልነት ነው፣ ነፃነት ነው። እኔ እስከምገባኝ ድረስ በቃ እቺኑ ያክል ከተናገርክ ለሌሎቹ ይበቃል። ወደ ዓላማዎቹን እያወራህ ነው ያቋረጥኩ ከይቅርታ ጋር። ዓላማዎቹን አንደኛ ሰላማዊ ትግሉን የቄሮን ሰላማዊ ትግል አብይ ስልጣን እስኪይዝ ድረስ በበጎ ስም ሲታወቅ የነበረ በመፈቃቀድ ላይ በመደጋገፍ ላይ የተመሰረተ ሰላማዊ እንቅስቃሴ መንግስትን ታርጌት አድርጎ ሲንቀሳቀስ የነበረ በዓለም ደረጃ ሙገሳን ያገኘ እንቅስቃሴ ነው እና ያንን ስም ማጠልሸት አንዱ ዓላማ ነው ብለናል። ሁለተኛ ያንን ሰላማዊ ሂደት ራሱ ወደ ሁከት መቀየር እና ከሁከቱ አትራፊ ሆኖ መውጣት የመንግስት መዋቅርን እሱ ስለሚቆጣጠር ማለት ነው። ሁለተኛ ኦሮሞ ራሱ እንደ ህዝብ ገዳይ ሆኖ እንዲታይ በሌሎቹ ብሔሮች በሌሎቹ ማህበረሰቦች አይን ገዳይ ሆኖ እንዲታይ በጥርጣሬ እንዲታይ እንዳይተማመን ህዝቡ እንዳይተማመን ለማድረግ ነው ስትል ነው ያቆምኩ። ሌላ ዓላማ ምን ይኖረዋል ይሄ ነገር? ሌላ ትልቅ ዓላማ አለው እመጣበታለሁ። በተለይ አናሳ ማህበረሰቦች አካባቢ ግልጽ መሆን አለብን። ኦሮሚያ ውስጥ ብዙ አናሳ ማህበረሰቦች ይኖራሉ። የኦሮሞ ህዝብ ለብዙ ዓመታት አብሮ ኖሯል። በሰላም አብሮ ያገኘውን በልቶ ኖሯል። ኦሮሞ ህዝብ አንድም ቀን የኦሮሞ ህዝብ በኢህአዴግም ጊዜም ይሁን በደርግም ይሁን ሌላ ጊዜ አላስታውስም ወንድም ማህበረሰብ ላይ የተነሳበት ጊዜ አላስታውስም። ይሄ የማህበረሰብ የአናሳ ማህበረሰብ ጋር ኦሮሞ ትልቅ ስለሆነ ያጠፋል የሚባለው እንትን ፖለቲካው እንትኑ ዘመቻው ከባድ ነበር። ኦሮሞ እንደ ኦሮሞ ብቻውን አይደለም ከሌሎቹ ጋር ነው የሚኖረው። ለወደፊትም ይኖራል አብሮ በሰላም ነው አብሮ የሚኖረው። እንደዚህ አይነት ጥላቻ ኦሮሞ ውስጥ እንደው ወጥቶ ይናገሩ ኦሮሞ ውስጥ የሚኖሩ ይናገራሉ። አብይ ከመጣ በኋላ ሲኦል ነው ያደረገው እኮ አብይ ኢትዮጵያ ውስጥ ሲኦል። ይሄ የኦሮሞ እንትን አይደለም፣ የኦሮሞ ማንነት አይደለም። እንዲህ አይነት ነገር ሆኖም ማቅ የአብይ ማንነት ኦሮሞን እንደ ጠላት እንዲፈረጅ
አንገቱን እንዲደፋ ኦሮሞ ማድረግ ነው የአብይ ሴራ። ኦሮሞ አንገቱን ደፍቶ ተሸማቆ እንድነው ያ ነው የአብይ ዋናው ተልእኮ። በተመሳሳይ ሁኔታ እንመጣበታለን። አማራ ክልልም ትግራይ ክልልም አንድ ባን እንመጣበታለን። የአብይ ዋናው ዓላማ አንገትን ማስደፋት ነው በተለያየ አካሄድ። ምናልባትም የሚጠቀመው ስትራቴጂ ሊመሳሰል ይችላል። በተለይ ትላልቅ ብሔረሰቦች አካባቢ የሚመሳሰል ነገር ይኖራል አብይ የሚጠቀማቸው ስትራቴጂዎች። ስለዚህ አንዱ ኦሮሞ ስምን የኦሮሞን ስም ማጠልሸት ብዙ ያልተባለው እኮ የለም እኮ ምናስታውስ ነገር ነው። አንድ ሁለተኛው ይሄ ነው። ሶስተኛው የፖለቲካ ግብ ነበር ወይ? መጀመሪያ ላይ ያነሳሁት ይሄ ጅማ ላይ ጉባኤ ነበር። እሱን ልጠይቅ ነበር። የጅማ ጉባኤ ወሳኝ ነው። በነገራችን ላይ ትግሉ መጠለፍ የተጀመረችው የጅማ ጉባኤ ዕለት ነች። የጅማ ጉባኤ ሲካሄድ የቡራዩ ጭፍጨፋ ተካሄደ። አብይም እንደምታውቁት የሆነ ጭፍጨፋ ሲካሄድ ውጭ ሀገር ይቆያል። ከዛ በሩጫ ይመጣል፣ መግለጫ ይሰጣል፣ እንትኑ ይጠቀማል። እና ቡራዩ ጭፍጨፋ ሲካሄድ አብይ ቀጥታ ከዩኤኢ መጥቶ ጅማ ጉባኤ ላይ መጣ። ከዛ እነ ሽመልስ አብዲሳ እና አዲሱ አረጋ እና ብርሃኑ ጸጋዬ ማን ስራ አስፈጻሚ ውስጥ መግባት እንዳለበት ማን ማዕከላዊ ኮሚቴ ውስጥ መግባት እንዳለበት ኦሬዲ ቢሮ ውስጥ ጨርሶ ነው በዶክመንት ይዞ የመጡት ጅማ። በዛን ጊዜ እኔ ታየ ደንደአ እና ጠይባ ሐሰን ሁነን ጅማ ሴንትራል ሆቴል ሁነን ይሄ ነገር አልተመቸንም፣ ምንድነው የተደረገ ያለው ብለን ለማን ጠየቅ። ታቋለ ነገር የተደረገ ያለው እሱ በዛን ጊዜ ለማ ምን ብሎ ነው ማህበረሰቡ ማከል ችግር እያለ ጅማ ድርጅታዊ ጉባኤ ሽር ጉድ ይላል እንዴ? ለማ አይልም። ስብዕና ያለው ሰው ነው። ጋሞ ማህበረሰብ ጋር ሂዶ እየተወያየ እያለቀሰ ነበር። ከአርባ ምንጭ ሁሉ ሰዎች መጥቶ እየተነጋገሩ ነበር። አንድ በአንድ ነገሮቹን እንዲረግብ እንዲፈታ ሲያደርግ ነበር። እሱ እዚህ ጋር አዲስ አበባ ላይ ነው የተጠመደው። እዛም አለ አዲስ አበባ ውስጥም የተከሰተው አለ። በዚህኛው በኩል ኦሮሞ ያለቅሳል፣ በዛኛው ሳይድ ደግሞ ማህበረሰቡ ሌሎቹ ጋሞ ማህበረሰብ ሌሎችም ያለቅሳሉ፣ ኦሮሞም ጭምር። ይሄንን ትቶ ለማ ጅማ መሄድ አይችልም፣ ጉባኤ መሄድ አይችልም። ጉባኤ መጨረሻ ሰዓት ላይ መጣ። ለማ መጨረሻ ምርጫ ላይ መጣ። ይሄ የማዕከላዊ ኮሚቴ ሲመረጥ ደረሰና ያው እሱ ምክትል ሰብሳቢ ስለነበር የኦህዴድ ምክትል ሰብሳቢ በዛን ጊዜ ስለነበር መጣ፣ መድረክ ያዘ እና የሚገርም ነው ድራማዎች ሁሉ አልቆ ነው ጅማ የተከደው። እና ትንሽ አሰራሩን ልግለጽ ምርጫው ምን አይነት እንደነበር። ለካ እጅ የሚያወጡት እጩ ሰዎችን ለማቅረብ እጅ ታወጣለ። እጅ ስታወጣ አብይ መጀመሪያ አዘጋጅቶ ነበር። ለካ ማማ እጅ ያወጣ የማ እጅ ነው የሆነ እጩዎችን ማን እንደሚጠቁም ኦሬዲ ተስማምቶ ነው የገቡት። ይሄንን አናቅምኛ። ከዛ የሆነች ወረቀት ነገር አለች፣ እንደ ወረቀት ነገር በእንትናቸው በመዳፋቸው ውስጥ እንደዚህ አድርገ እጅን ታወጣለ። ይሄ አይታየም። እንደዚህ እጅን ታወጣለ። እጅን እንደዚህ ስታወጣ ከኋላ ያለው ሰው ወረቀቱን አይ፣ መድረክ ላይ ያለው ሰው እቺን
ቢጫ ወረቀት ነው የሰጡት እጅ ለሚያወጡ ሰዎች ያቺን ቢጫ ወረቀት እንደዚህ በመዳፊ ውስጥ አድርገ እንደዚህ እጅ ታወጣለ መድረክ ላይ ያለው ሰው ለቢጫዎቹ ብቻ ነው የሚሰጠው ምስኪኑ ህዝብ እጅ አውጥቶ መዳፉ ባዶ ስለሆነ አይሰጠው ከዛ አብይ በዚህ ያደረገ ነበር ለማ መጣ መድረክ እንዲያዝ ተደረገ እሱም እንግዲህ ምክትል ስለሆነ ከኛ ጋር ወረድ ብሎ አይቀመጥም እዛ ተቀመጠ በፕላኑ መሰረት አብይ ማክላይ ኮሚቴን መርጦ እየጨረሰ ባለበት ጊዜ ለማም እጅ አወጣ አብይ አጠገቡ ነው ከመድረክ አስብ ከመድረክ እጅ አወጣ እቺን የምናገረው ስለራሴ ስለሆነች ነው አብይ አጠገቡ ነው እጅ አወጣ እንዴ ጓዴ እጅ አወጣ እንደምናም ብሎ ዞር ብሎ አየ አብይ አዎ ምጠቁም ሰው አለኛል ጠቁማ እንዴ ላንተማ እንዴ ብሎ ዶክተር ምልኬሳ ይግባ እሱን ልጠቁም ብሎ ጠቆመኝ ለማ በዛ ጥቆማ ውስጥ ገባው ሰው ድምጽ ሰጠኝ ማክላይ ኮሚቴ ውስጥ ገባ እንግዲህ ለማን በዛን ጊዜኛ ጅማ ሴንትራል ሆቴል ሆነን ሶስት ሆነን ቅድም ያነሳው ሶስት ሆነን ስንጠይቅ ለማ ምንድነው ያለው እኔ የማህበረሰብ ችግር እየፈታው ነው መምጣት አልችልም ነገር ግን አብይ እየሰራ ስለሆነ ችግር የለው ማለት አብይ ያቃል እንደዚህ አይ ተደራይቷል ሰዎቹ ምናምን ስንል አይ መስለኝም ብቻ ክፉ አይደለም ለክፉ የሚወስደን አይደለም ማለት በስልክ ጠይባ ነች ደውላ ለኛ ለማን ጠየቀችው በዛን ጊዜ ጠይባ ምክትል ፕሬዝዳንት አልነበረችም በዛን ጊዜ እኔ ታየና ጠይባ ሆነን ጅማ ሴንትራል ሆቴል ሆነን እባክሽ ጠይባ ደዊ ኦቦ ጋር ደዊ ብለን ስልክ አነሳችና ኦቦ እንደዚህ እየተደረገ ነው አሁን እኮ ስራ አስፈጻሚው ታውቋል ምርጫ ሳይካሄድ ማክላይ ኮሚቴም ታውቋል ምናልባት እኛም እንግዲህ እዛ ውስጥ መግባት እንትነለንም ግን ፍታዊ አይደለም ብለን ስንጠይቅ አይ እንደዛ አይደለም እኔ እዚህ ማህበረሰብ ችግር ስላለ እሱን ትቼ ለድርጅት ጉባኤ ብዬ ጅማ አልመጣም አሁን መጨረሻ ላይ መጣለው ግን እዛው አብይ ማኔጅ ያደረገ ነው አለ ለክፉ አይወስድም ነገርየው ብሎ ነገረን ከዛ በኋላ ነው እንግዲህ ጠይባ ሐሰን የኦሮሚያ ምክትል ፕሬዝዳንት ሆና ስራ አስፈጻሚ ውስጥ አልገባች በኦሮሚያ ታሪክ የኦሮሚያ ምክትል ፕሬዝዳንት ሆነ የድርጅት ስራ አስፈጻሚ አካል መሆን አለበት የግድ ነው በኦሮሚያ ታሪክ ግን ማፊያ ቡድን እዛ ሲደራጅ የገዳይ ቡድን እዛ ሲደራጅ ጠይባን ከዛ አውጡ ታከለ ኡማም ከንቲባ የአዲስ አበባ ከንቲባ ሆነው ኦዲፒ ስራ አስፈጻሚ ውስጥ እንዳይገባ ተደረገ ገዳይ ቡድን እዛ ሲደራጅ ማን ስራ አስፈጻሚ ማለት እንግዲህ ከፍተኛ ስልጣን ማለት ነው ባይዘው በድርጅት አሰራር ስራ አስፈጻሚ ፈላጭ ቆራጭ ነው እዛ ጋር ይሄንን ሲያደራጁ ለማግል ሌላ ቦታ እንዲጠመድ አድርጎ ነው ይሄንን የጨረሱት እና የፖለቲካ ግቡን በሚገባ መጥቷል በሚገባ ለማ የተበላ ጅማ ጉባኤ ላይ ከዛ በኋላ ያለችው ከመስከረም እስከ ሚያዝያ ከመስከረም እስከ ሚያዝያ ነው ፕሬዝዳንት ላይ የቆየው ለማ እዚህም በቃ ከዛ በኋላ ሚያዝያ ላይ መፈንቅለ መንግስት ተካሄደበት በዛ ደረጃ ነው መረዳት ያለበት በጣም ጥሩ ባጭሩ
መጨረሻ ላይ ለማን ከፕሬዝደንትነት የሚያባሩት አሁን ጅማ ላይ ስራ አስፈጻሚ ተብሎ የተመረጡ ሰዎች ናቸው። ጠቅለል ስናደርገው በቀላሉ ስንመለከተው ዜጎች ቡራዩ ላይ እና ቡራዩ አካባቢ የተጨፈጨፉት ሌሎችም አሁን የጋሞ ብሔረሰቦች በብዛት እንደተገደሉ ይታወቃል። የኦሮሞ ወጣቶችም አዲስ አበባ ላይ ሲገደሉ የነበረው ይሄ ሁሉ ጭፍጨፋ ማን እንዳደራጀ ቅድም ተናግረናል። የአብይ አህመድ የሚመራው የፌደራል መንግስት ደህንነት መስሪያ ቤትና የቡራዩ ከተማ ጸጥታ መስሪያ ቤት እንደሆነ ተነጋግረናል። ጸጥታ ጽህፈት ቤት እንደሆነ ተነጋግረናል። ይሄን ሁሉ ጭፍጨፋ ያካሄዱት ይሄንን ፖለቲካዊ ግብ ለመምታት ነው ማለት ነው። ለዚህ ርካሽ ፖለቲካ የአብይን ወንበር ለማደላደል ነው ማለት ነው። ዜጎች በጥላቻ ተገዳደሉ ተብሎ ዜጎች እንዳይተማመኑ ፖለቲካ ተሰርቶ የጸጥታ መስሪያ ቤቱ ታጣቂዎችን አደራጅቶ ስፖንሰር አድርጎ አሰማርቶ ከገደለ በኋላ እርስ በራሳቸው ተገዳደሉ ብሎ ሪፖርት የወጣው ለዚህ ነው ማለት ነው። የአብይን ወንበር ለማደላደል ለማ የሚፈናቀልበትን መንገድ ለማዘጋጀት እንደዚህ አይነት አደረጃጀት ነው ማለት ነው። በቀላሉ ሰው ፖለቲካዊ ግብ እንዳለው እነኚህ ግድያዎች ሰፕተምበር 17 አዲስ አበባ ላይ 5 ወጣቶች የተገደሉት እና ሌሎችም የቆሰሉት ለዚህ ጉዳይ ነው። ቡራዩ ላይም ሰዎች የተገደሉት ለዚህ ጉዳይ ነው። የዚህ ሁሉ ባለቤት እና መሪ አብይ አህመድ አሊ እንደሆነ ዛሬ ይሄንን የሚጠራጠር ሰው ያለ አይመስለኝም።